ሰላም ቤተሰቦቻችን፣ በዛሬው ቪዲዮአችን በጥበቡ ዓለም እጅግ እውቅናንና ተወዳጅነትን ያገኙ አርቲስቶችና እንዲሁም አንዳንድ ቲክቶከሮች የፊልምና የማስታወቂያ ባለሙያዎች ከትዳር አጋራቸው የተፋቱትንና እንዲሁም ደግሞ የተፋቱበትን ምክንያት በዝርዝር ይዘንላችሁ መተናል። እናንተ ብቻ እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ከነዚህም ውስጥ በመጀመሪያ የምናየው የአርቲስት ዳንኤል ተገኝ ፍቺውንና የተፋታበትን ምክንያት ነው። አርቲስት ዳንኤል ተገኝ በፊልምና በቲያትር ስራዎቹ እጅግ በጣም የታወቀና የተወደደ ተዋናይ ሲሆን ከዓመታት በፊት ደግሞ ብዙዎችን ባነጋገረና ድል ባለ ሰርግ የተሞሸረ ተዋናይ ነበር። ነገር ግን ከጥቂት ጊዜያት በኋላ ከባለቤቱ አቢ ጋር ባልተጠበቀና አስደንጋጭ በሆነ ሁኔታ ሊለያዩ ችለዋል። ይህም የተለያዩበት ምክንያት ደግሞ አንድ ልጅ ከወለዱ በኋላ ሲሆን ባለቤቱ አቢ ኑሯን ያደረገችው በካናዳ ሀገር ሲሆን ጋብቻው ከተፈጸመ በኋላ ካናዳ ሄደው ለመኖር የተስማሙ ቢሆንም አርቲስት ዳንኤል ተገኝ ግን ሀገር ኢትዮጵያን ትቼ አልሄድም በማለት ከዚያም አልፎ ደግሞ አያቴን ትቼ አልሄድም በማለት ላለመሄድ በቂ ምክንያት ነው ያለው ምክንያት አቅርበዋል። ባለቤቱና አንድ ልጁ ኑሯቸውን በሀገረ ካናዳ ቢያደርጉም አርቲስት ዳንኤል ተገኝ ግን ፍቺን በመምረጥ ከነሱ ተለያይቶ ኢትዮጵያ ውስጥ ለመኖር ምርጫውን መርጧል። ከጥቂት ወራት በፊትም እንደሚታወቀው አርቲስት ዳንኤል ተገኝ የእሁድን በኢቢኤስ ፕሮግራም መቀላቀሉም ይታወቃል። በሁለተኛ ደረጃ የሚገኙት ደግሞ አርቲስት ሳምሶን ታደሰ ቤቢና ድምፃዊት ዳግማዊ ፀሐዬ። የነዚህ የሁለቱ አርቲስቶች ጉዳይ እጅጉን አነጋጋሪና አስገራሚ ነው። በልጅነትና በከባድ መስዋዕትነት የተጀመረ ፍቅር እንዲሁም ደግሞ የቤተሰብ ጣልቃ ገብነት መሰናክል ሆኖ ሊያቆማቸው ቢሞክርም የቤተሰብ ጣልቃ ገብነቱንም ሆነ አንዳንድ ፋይናንሻል ችግሮችን ተቋቁሞ አልፈው 10 ዓመት ገና በመጀመሪያ ፍቅር ሲጀምሩ ምንም አይነት ሰርግም ሆነ ድግስ ባለማድረጋቸው ምክንያት አሁን ደግሞ ከ10 ዓመት በኋላና 3 ልጆችን ከወለዱ በኋላ ድል ባለና በጣም አስገራሚና አነጋጋሪ በሆነ ሰርግም ጋብቻቸውን ፈጽመዋል። ሰርጉ ከተደረገ ከጥቂት ጊዜ በኋላ ግን አንዳንድ ነገሮች በሶሻል ሚዲያው መሰማት ጀመሩ። በተለይም ደግሞ በቲክቶክና በፌስቡክ መንደር ዳግማዊ ፀሐዬ የምሽት ስራ በምትሰራበት ጊዜ ከተለያዩ ወንዶች ጋር የፍቅር ግንኙነት እንዳላት የሚያሳዩ ነገር ግን ያልተረጋገጡ አንዳንድ ምስሎች መውጣት ጀመሩ። ነገሩ በዚህ ሳያበቃ ከጥቂት ጊዜያት በኋላ ደግሞ የማገጠችው ዳግማዊ ፀሐዬ ሳትሆን ባለቤቷ ሳምሶን ታደሰ ነው የሚሉ ወሬዎች፣ አንዳንድ ምስሎች እንዲሁም ደግሞ የድምጽ ማስረጃዎችን መውጣት ጀመሩ። በተለይም ደግሞ ሳምሶን ታደሰ ቤቢ አሜሪካን ሀገር ፍቅረኛ እንዳለችው መነገር ጀመረ። በዚህም ብቻ አላበቃም። አሜሪካ ካለችው ፍቅረኛዋ ጋር ፎቶዎች፣ ቴክስቶች እንዲሁም ደግሞ የተለያዩ የተላላኳቸው ቮይሶችም በይፋ በቲክቶክ መንደር መውጣት ጀመሩ። የወጣው መረጃ ምንም እንኳን እውነትን የያዘ ቢመስልም ሳምሶን ታደሰ ቤቢ ግን ሙሉ በሙሉ የሐሰት መረጃ እንደሆነና ምንም አይነት ፍቅረኛም ሆነ የፍቅር ግንኙነት እንደሌለው በይፋ የሰይፉ ፋንታሁን ሾው ላይ ተናግሯል። ከዛም ይሄን ሁሉ በሶሻል ሚዲያ የተፈጠረውን ብዙ ሰዎችን ግራ ያጋባ ነገር ለማጥራት ሰይፉ ፋንታሁን ሾው ላይ ከፓስተር ቸሬ ጋር በመቅረብ ሳምሶን ታደሰ ቤቢ ይቅርታ እንደጠየቀና ባለቤቱ ዳግማዊ ፀሐዬ ይቅርታውን እንደተቀበለች ከዛም አብረው ሙሉ ለሙሉ አንድ ቤት ውስጥ መኖር ባይጀምሩም ከፓስተር ቸሬ ጋር በመተባበር የተለያዩ ምክሮችንና ትምህርቶችንም በመውሰድ አብረው ለመኖር ጥረት እየተደረገ እንደነበር ተናግረዋል። ነገር ግን ከሳምንታት በኋላ ሳምሶን ታደሰ ቤቢ የሰይፉ ፋንታሁን ሾው ላይ ብቻውን ቀረበ። ከዛም በይፋ እንደተፋቱና በጣም ጠንካራና ተንከባካቢ እንዲሁም ደግሞ ትዕግስተኛ ባል እንደነበረ ብዙ ነገሮችንም ችሎ እንደኖረ ለልጆቹም ቢሆን በጣም ጥሩ አባት እንደነበረ ነገር ግን ሞክሮ ችሎ ትዳሩን ለማስቀጠል ያደረገው ጥረት በሙሉ ከንቱ እንደሆነ በስተመጨረሻም እንደተፋቱ ለኢትዮጵያ ሕዝብ ይፋ አድርጓል። ሶስተኛ አርቲስት ሄለን ተክላይና ባለቤቷ የእግር ኳስ ተጫዋቹ አማን። ሄለን ተክላይ አርቲስትና እንዲሁም ደግሞ በሙዚቃ ክሊፖች ላይ የምትሰራ ሞዴል ስትሆን አማን ደግሞ በመቀሌ ሰባ እንደርታ የእግር ኳስ ተጫዋች ነው። አርቲስት ሄለን በልጅነቷ ከጀመረችው ፍቅር አንድ ልጅ ያፈራች ሲሆን ልጇን እናቷ እንድታሳድገው በማድረግ የራሷን ስራ መስራት ጀመረች። የተለያዩ የትግረኛ ክሊፖችንም መስራት ጀመረች። በውበቷ ምክንያትም ቶሎ ለመታወቅ ጊዜ አልፈጀባትም ነበር። ከጊዜያት በኋላም ብዙ ወጣት ሲመኛት የነበረችው አርቲስት ሄለን ተክላይ ፍቅረኛ እንዳላት ከሱም ጋር አብረው
አብረው እንደሚኖሩ እሱም ደግሞ የእግር ኳስ ተጫዋች እንደሆነ ይፋ አደረገች። ከዛ በኋላም የሁለቱ የፍቅር ህይወት በሶሻል ሚዲያው ላይ ይፋ መውጣት ጀመረ። እንዲሁም ደግሞ ብዙ ሰዎችን የሚያስቀናና በጣም ደስ የሚል መስተጋብር እንደነበራቸው ብዙዎች ይመሰክራሉ። ነገር ግን ከጊዜያቶች በኋላ ፎቶአቸውንም ሆነ ቪዲዮዎቻቸውን ከቲክታክ እንዲሁም ደግሞ ከኢንስታግራም ላይ አጥፍታቸዋለች። ብዙ ጊዜ አርቲስቶች ከባላቸው ጋር እንዲሁም ደግሞ ከፍቅረኛቸው ጋር ሲጣሉ ኢንስታግራም ወይም ቲክታክ ላይ ያሉ ቪዲዮዎችና ምስሎችን እንደሚደልቱ ይታወቃል። በዚህም ምክንያት የሄለን ድርጊት በብዙዎች ዘንድ ተለያይተዋል የሚሉ ወሬዎች እንዲሰራጩ ምክንያት ሆኗል። ለብዙ ጊዜያት ስለ ፍቻቸው ጉዳይ ምንም አይነት ምላሽ ሳትሰጥ የነበረችው አርቲስቷ በቅዳሜ ከሰዓት የሻይ ሰዓት በነበረው ፕሮግራም ላይ ዝምታዋን ሰብራለች። እንዲህም ስትል ተናገረች። እኔና ማን አልተለያየንም፣ ስለተለያየንም አይደለም ቪዲዮዎቹንና ምስሎቹን ያጠፋኋቸው። ነገር ግን ግንኙነታችን ፕራይቬት ማድረግ ስለፈለኩ ነው፣ ከሰው ዓይን ደበቅ ማለት ስለፈለኩ ነው። ብዙ ጊዜ የኢትዮጵያ ሕዝብ ብዙ ፎቶዎችና ምስሎችን ስታጋሪ ምነው አበዛችሁ፣ በጣም ከሰው ዓይን ገባች፣ በጣም ልታይ ያለች፣ አሁን በጥቂት ጊዜ ለሚለያዩት ጉዳይ እንደዚህ መሆን አላስፈላጊ ነው እያለ ያማሻል። ከዛም ደግሞ አይ የሰው ዓይን በዛብኝ፣ እስኪ ደግሞ ደበቅ ልበል፣ ላይፌን ደግሞ ፕራይቬት ላድርገው ስትይ ደግሞ ተለያይተው ነው የሚሆን እያለ ያወራብሻል። ምንም ሆነ ምን ግን እኔና ማንዬ አልተለያየንም በማለት ሀሳቧን ከተናገረች በኋላ በስተመጨረሻም እንደውም አማንዬ ለኔ በጣም ጥሩ ሰው ነው፣ ጥሩ ባል ነው፣ እወድሃለሁ በማለትም መልእክቷን አስተላልፋለታለች። ነገር ግን ውስጥ አዋቂዎች እንዳረጋገጡልን መለያየታቸው እውን መሆኑንና ኢቢኤስ ላይ ወጣም ለማውራት የሞከረችው ነገሩን ለመሸፋፈን የሞከረችው ነገር በሙሉ ውሸት እንደሆነ ከውስጥ አዋቂዎች ለመረዳት ችለናል። በአራተኛ ደረጃ የምናገኘው ደግሞ የኢቢኤሱ ትንሳኤ ነው። አርቲስት ትንሳኤ በመጀመሪያ ከህዝብ ጋር ያስተዋወቀው ስራውና እንዲታወቅ ያደረገው የመጀመሪያ ስራው ዘመን ድራማ ሲሆን ዘመን ድራማ ላይ እጅግ በጣም ተጫዋች፣ ቀልደኛ እንዲሁም ደግሞ ከሹገር ማሚዎች ጋር በመሆን ጊዜ የሚያሳልፍ ወጣት ሆኖ ሁላችንም እናውቀዋለን። ከዛም የዘመን ድራማ ከተጠናቀቀ በኋላ በእሁድም በኢቢኤስ ድራማ ላይ ሆስት በመሆን በድጋሚ ከህዝቡ ጋር ለመገናኘት ችሏል። ከመስተንግዶ ስራ ተነስቶ እጅግ ተወዳጅ ዝነኛና ታዋቂ እንዲሁም ደግሞ ተወዳጅ ባለሀብት አርቲስት ለመሆን በቅቷል። ከአመታት በፊት መለስ እናድርጋችሁና አርቲስት ትንሳኤ አስተናጋጅ በነበረበት ጊዜ አንዲት ቆንጆዬ ሴት ለመስተናገድ ትሄዳለች። ትንሳኤም ያለውን የመግባባት ችሎታ ተጠቅሞ ልጅቷን ካወራትና ከዛም ስልኳን ከተቀበላት በኋላ ግንኙነታቸው ሰምሮ ተጋብተው ከዛም በኋላ ሁለት ልጆችን ለማፍራት በቅተው ነበር። ከዛም ተጋብተው አብረው መኖር ከጀመሩ እንዲሁም እውቅና ዝናና ገንዘብ መምጣት ከጀመረ በኋላ አርቲስት ትንሳኤ ሱስ መጠቀም ጀመረ። በዚህም ምክንያት ከባለቤቱ ጋር አንዳንድ ጊዜ አለመስማማቶችና መጋጨቶች መፈጠር ጀመሩ። ይሄ መጋጨታቸው ከቀን ወደ ቀን እየጨመረ እንዲሁም ደግሞ የትንሳኤ ሱስ መጠቀምም ከቀን ወደ ቀን እየጨመረ በመምጣቱ ምክንያት ቤት ውስጥ ምንም አለመግባባት መስፈን ጀመረ። በስተመጨረሻም ትንሳኤ ሱሱን በመምረጥ ከባለቤቱ ጋር በመለያየት ሁለት ልጆቹን ብቻውን እያሳደገ ይገኛል። ስድስተኛ አርቲስት እንግዳ ሰው ሀብቴና አርቲስት ኑሐሚን። አርቲስት እንግዳ ሰው ሀብቴ በበርካታ የአማርኛ ፊልሞች በድንቅ ብቃቱ የሚታወቅ ተዋናይ ሲሆን አርቲስት ኑሐሚን ደግሞ በቅርቡ ከመጡ ቆንጆ የሴት አርቲስቶች መካከል አንዷ ነች። ሁለቱ አርቲስቶች ባለቀ ሰዓት የሚል ፊልም ከተወኑ በኋላ በማህበራዊ ሚዲያዎች አንዳንድ ወሬዎች መሰማት ጀመሩ። እሱም ፊልም ላይ ብቻ አልነበረም፣ የምርም እውነተኛ የፍቅር ግንኙነት አላቸው የሚሉ ወሬዎች ነበሩ። አንዳንዶች ሀበሻ ሁልጊዜም ሴትና ወንድ አብረው ፊልም ከሰሩ የምርም ግንኙነት እንዳላቸው ፊልሙን የምር አድርጎ የማሰብ ችግር ያለበት ማህበረሰብ ነው እያሉ ሲከራከሩ፣ ሌሎች ደግሞ አይ ይሄማ እውነት ነው፣ እዩት እስኪ ሁሉ ነገራቸው አብረው ግንኙነት እንዳላቸው ያስታውቃል እያሉ የተከራከሩበት ይህ ግንኙነት በስተመጨረሻ ግን እውነቱ ይፋ ሆነ። እነዚህ ሁለት አርቲስት ጥንዶች የምርም የፍቅር ግንኙነት እንደሆኑ በፍቅር እንደከነፉ በፍቅር ከመክነፍም አልፈው ቤት ተከራይተው ፍቅራቸውን እያጣጣሙ እየኖሩ እንደሆነ ተረጋገጠ። የሁለቱን የፍቅር ግንኙነት የኢትዮጵያ ሕዝብ ከሰማ በኋላ ሕዝቡ ለሁለት ጎራ ተከፈለ። አንዳንዶቹ አርቲስት እንግዳ ሰው ሀብቴ ከሷ በእድሜ ትልቅ የሆነና የማይገባት ሰው ሲሆን ኑሐሚን ደግሞ በጣም ቆንጆና ልጅ ነች። ስለዚህ የሁለቱ ግንኙነት የማይመጣጠንና ልክ ያልሆነ ነው። ደግሞ ምንም አይነት እንኳን እውነተኛና ትክክለኛ ግንኙነት እንኳን ቢኖራቸው እችን የመሰለች ቆንጆ በስነ ስርዓት በክብር ሽማግሌ ልኮ ማግባት ሲገባው እንደዚህ እንደ ቀላል ነገር ቤት ተከራይቶ መኖሩ ልክ አይደለም ሲሉ ቁጣቸውን የገለጹ ሲሆን በሌላ በኩል ያሉት ደግሞ አርቲስት እንግዳ ሰው ሀብቴ በጣም ቆንጆና በበርካታ ፊልሞች በድንቅ ብቃቱ የምናውቀው አርቲስት ነው። ከኑሐሚን ጋር ለመሆን ምን ያንሰዋል? መልኩና
ቁመናውም ቢሆን ቆንጆ ነው። ደሞም ሰው ከተዋደደና ከተፋቀረ አብሮ አንድ ቤት ቢኖር ምን ችግር አለው? በእነሱ ብቻ አልተጀመረም። ሌሎች አርቲስቶችም ቢሆኑ ተፋቅረውና ተዋደው አንድ ቤት መኖር ከጀመሩ በኋላ ለስማቸውና ለክብራቸው ሲሉ ነው ሽምግልና፣ ሰርግ ምናምን እያሉ ለማስመሰል የሚያደርጉት። ስለዚህ እነዚህ ልጆች የፈለጉትን ነገር አድርገው መኖር ይችላሉ፣ መብታቸው ነው ሲሉ ለሁለቱ አርቲስት ጥንዶች ያላቸውን ድጋፍ ገልጸዋል። በስተመጨረሻም ግን ይሄን ሁሉ ክርክር ያስነሳው የፍቅር ግንኙነት በአርቲስት እንግዳሰው ሀብቴ መማገጥ ምክንያት በአሳዛኝ ሁኔታ ሊቋጭ ችሏል። ሰባተኛ ደግሞ አርቲስት ማህደር አሰፋና የኢትዮጵያ ባለሀብት የሆኑት ሼክ አላሙዲን። ማህደር አሰፋ ለመጀመሪያ ጊዜ ሰው ለሰው በሚለው ተከታታይ የቴሌቪዥን ድራማ እውቅናን ያገኘች ሲሆን በትወና ድንቅ ብቃቷና በውበቷ ለመታወቅ ጊዜ አልፈጀባትም ነበር። ብዙ አርቲስቶች ለፍተው ብዙ ጥረው ግረው የማያገኙትን እውቅናና እድል ማህደር አሰፋ ግን በነበራት ውበት፣ በነበራት የፊልም ብቃትና በወቅቱ ደግሞ ሰው ለሰው ድራማ በህዝቡ ዘንድ በነበረው እጅግ ተወዳጅነት ምክንያት ማህደር አሰፋ እንደ ሌሎቹ አርቲስቶች ሳትለፋና ሳትደክም ትልቅ የሆነ የመታወቅና የስራ እድልን ማግኘት ችላለች። የተለያዩ የአማርኛ ፊልሞች ላይም ተውናለች። ነገር ግን የነበራት እውቅና እንዲሁም የምታገኘው ገንዘብ ከምትኖረው ኑሮ ጋር ያልተመጣጠነላት ማህደር አሰፋ ለተወሰነ ጊዜ ከተመልካች እይታና ከፊልም ኢንዱስትሪው ጠፋች። ከመጥፋቷ ጋር ተያይዞ አንዳንድ ወሬዎች መወራት ጀመሩ። ምናልባትም ለሼህ አላሙዲን ከሚገበሩ ሴቶች መካከል አንዷ ሆና ይሆናል የሚሉ ጭምጭምታዎች መሰማት ጀመሩ። አንዳንድ ሰዎች ማህደር እንደዚህ አይነት ሰው አይደለችም፣ ድሮም ሴት አርቲስቶች በራሳቸው ብቃት ሲወጡና ገንዘብ ሲያገኙ ስማቸው ይጠፋል እንጂ እንደዚህ አይነት ሰው አይደለችም ብለው ሲከራከሩ፣ በተቃራኒው ደግሞ የተወራውን ወሬ እውነት ነው ብለው ተቀብለው አምነው የኖሩ ሰዎችም ነበሩ። ነገር ግን ከጊዜያት በኋላ እውነታ ወጣ። እውነትም ማህደር ለሼህ አላሙዲ ከሚገበሩ ሴቶች መካከል አንዷ ነበረች። ነገር ግን ሼኩ የሚመጡላቸውን ሴቶች ከአንድ ሌሊት ባለፈ የማይፈልጉ ቢሆንም ማህደርን ረዘም ላለ ጊዜ ፈልገዋትና ከሷም አንድ ልጅ ወልደው ለአመታት እየኖሩ እንደሆነ ተሰማ። በዚህ ሁሉ ጊዜ ማህደር አሰፋ አንድም ቀን በሚዲያ ወጥታ እንዲሁም ደግሞ ለተለያዩ ለፊልም ስራዎችም ሆነ ማስታወቂያዎች ሰርታም ሆነ እንዲሁም ደግሞ ስለሚወራባት ወሬም ለማስተባበል ወጥታ መልስ ሰጥታም አታውቅም። ማህደር አሰፋ አሁን ላይ እጅግ የናጠጠ ኑሮ የምትኖር ከሼኩ አንድ ልጅ ያላት እንዲሁም ደግሞ ሸራተንን እንደ ዋና ማኔጀርነት እያስተዳደረች የምትገኝ ሲሆን እንዲሁም ደግሞ አሁን ላይ የራሷ የሆነ የግል ጄት ያላትና ኢትዮጵያ ውስጥ ከሚገኙ ሴት አርቲስቶች መካከል ቁጥር 1 ባለሀብት መሆኗም ይታወቃል። ስለ ግንኙነታቸው ይህን ያክል ካልኳችሁ አሁን ደግሞ ወደ ተፋቱበት ምክንያት እንሄዳለን። ሼህ አላሙዲና አርቲስት ማህደር አሰፋ የተለያዩበት ምክንያት ሼኩ ከአመታት በፊት ወደ ሳውዲ አረቢያ ከሄዱ በኋላ ታስረው ነበር። የታሰሩትም የቁም እስር ነበር። የቁም እስር ማለት እስር ቤት ሳይገቡ የሚኖሩበት መኖሪያ ቤት ውስጥ መታሰር ማለት ነው። ወደ ሌላ ሀገርም ሆነ ከሚኖሩበት መኖሪያ ቤት ውጭ መውጣት ተከልክለውም ነበር። በዚህ ሰዓት ነበር ማህደር አሰፋ እሳቸውን ለመጠየቅ ወደ ሳውዲ አረቢያ ያመራችው። ሳውዲ አረቢያ ከገባች በኋላ ወደ መኖሪያ ቤታቸው ለማቅናት ስትሞክር ሼኩ ወደ ውስጥ እንዳትገባ ትዕዛዝ ሰጡ። ይህም የሆነበት ምክንያት ሼኩ በወቅቱ ከሌላ ሴት ጋር ግንኙነት ጀምረው ስለነበረ ነው። በቃ እሷም ተመልሳ ህይወቷን መኖር ጀመረች። ለረጅም ዓመታት ወደ ፊልሙ ኢንዱስትሪም ሆነ በምንም አይነት ሶሻል ሚዲያ እንድትወጣ አልፈቀዱላትም ነበር። አሁን ግን መለየታቸው ምክንያት በማድረግ ወደ ሶሻል ሚዲያዎች መምጣት ጀምራለች። ስምንተኛ አርቲስት ሰላም ተስፋይና አማኑኤል። በኢትዮጵያ የፊልም ኢንዱስትሪ ውስጥ በውድ ተከፋይነቷ የምትታወቀው እንዲሁም ደግሞ በድንቅ ብቃቷና አንዳንዴም ቆንጆነች አይደለችም የሚሉ ክርክሮችን የምታስነሳዋ አርቲስት ሰላም ተስፋዬ ባለቤቷ አማንን በሸራተን አዲስ ሆቴል ውስጥ እጅግ በጣም ድል ባለ ሰርግ መጋባታቸው ይታወቃል። ይሁን እንጂ በጣም ቅንጡና በብዙዎች ዘንድ ግርምትን የፈጠረ የጋብቻ ስነ ስርዓት ቢሆንም ትዳሩን ግን ከመፍረስ አላዳነውም ነበር። ሰላም ተስፋዬና ባለቤቷ አማን የተፋቱበት ምክንያት ሰላም ተስፋዬ መኖር የምትፈልገው ኢትዮጵያ ውስጥ ሲሆን ባለቤቷ አማን ደግሞ በሀገር አሜሪካ መኖር መፈለጉ ነው። ጉዳዩ ቀላል ቢመስልም ነገር ግን በሁለቱ ጥንዶች መካከል ትልቅ የሆነ ጥልንና በስተመጨረሻም እስከ መለየት ድረስ ያደረሳቸው ጉዳይ ነበር። የሁለቱ ጥንዶች የመለየታቸውና የመፋታታቸው ዜና በተለያዩ ሚዲያዎች በውስጥ አዋቂዎች ምክንያት
የተሰራጨ ቢሆንም ሰላም ተስፋዬ ግን ወደ ሚዲያ በመውጣት በሁለቱ መካከል ምንም አይነት ነገር እንዳልተፈጠረ እስቲል አሁንም በፍቅርና በሰላም እየኖሩ እንደሆነ ለሚዲያዎች ያስተባበለች ቢሆንም ከጥቂት ጊዜያቶች በኋላ ግን ለመሸፋፈን የተሞከረው ነገር ይፋ ወጥቷል። በስተመጨረሻም ከጊዜያት በኋላ ሰላም ተስፋዬ ራሷ አንድ ፖድካስት ላይ ቀርባ መለየታቸውን ለኢትዮጵያ ሕዝብ ይፋ አድርጋለች። ነገር ግን ሰላም ተስፋዬ ምንም እንኳን በሰላም እንደተለያዩ ብትገልጽም ራሷ ሰላም ተስፋዬ ከሰሞኑ በራሷ ኢንስታግራም ላይ በጻፈችው ብቻዬን ታገልኩ ብቻዬን አሸነፍኩ የሚል ጽሑፍ እና ባለቤቷ አማንም ኢንስታግራሙ ላይ ቀልድ በሚመስል መልኩ ከኤክስ አጠገብ ስቀበር የሚል ጽሑፍ ይዞ የተቀበረበትን አስከሬን ከሷ አጠገብ ተነስቶ ሲሄድ የሚያሳይ ምስል ፖስት ማድረጉ ሲለያዩ በሰላም አልተለያዩም እንዴ የሚሉ ጥያቄዎችን አጭሯል። ከዚህ ሁሉ ምልልስ በኋላ ሁለቱ ምንም አይነት ምላሽ ያልሰጡ ቢሆንም በዚህ ሰዓት ግን የሰላም ተስፋዬ ባለቤት አማኑኤል በሀገር አሜሪካ እየኖረ የሚገኝ ሲሆን ሰላም ተስፋዬ ደግሞ ሲንግል ማም በመሆን ልጇን ብቻዋን እያሳደገች ትገኛለች። 9ኛ መቅደስ ጸጋይና ባለቤቷ። መቅደስ ጸጋይ በሞዴሊንግ በቶክ ሾው እንዲሁም ደግሞ በኢቢኤስ ተከታታይ ድራማ የነበረው ሞጋቾች ላይ ተዋናይና ፕሮዲውስ በማድረግ የምናውቃት ሲሆን ከአመታት በፊት ከባለቤቷ ጋር ድል ባለና አነጋጋሪ ሰርግ መጋባታቸው ይታወቃል። መቅደስ ጸጋዬ ከባለቤቷ ጋር የተገናኘችበትን አጋጣሚ ስትገልጽ እንዲህ ትላለች። ምናልባት እንደ ጊዜው ላይሆን ይችላል፣ ነገር ግን እኔና ባለቤቴ የተገናኘ ነው በቤተሰብ ነበር። እኔን የሚያውቁኝ ቤተሰቦች ባለቤቴንም ያውቁት ነበርና ሁለታችን እንድንተዋወቅ በሩን ከፈቱልን። እኔም በጊዜው ማግባት እፈልግ ነበር። ከዛም በተጨማሪም ደግሞ እስኪ ልየውና ልወቀውና ከሆነኝ እቀጥላለሁ፣ ማይሆነኝ ከሆነ ደግሞ እተዋዋለሁ ብዬ ሀሳቡን ተቀበልኩና ከባለቤቴ ጋር ተዋወቅን። ከዛ በኋላ ግን በጣም በሚገርም ሁኔታ በጣም ተግባባን፣ ተዋደድን፣ ጸባያችንም ማች አደረገ። በቃ ምን ልበልህ በጣም ደስተኛ ሆንኩ። ምናልባትም እግዚአብሔር ትዳሬን እስካሁን ድረስ ያዘገየው ለእንደዚህ አይነት መልካም ሰው ሊሰጠኝ ነው ብዬ አሰብኩ በማለት ሰይፉ ፋንታሁን ሾው ላይ ቀርባ በነበረበት ጊዜ ሀሳቧን እንዲህ ስትል ገልጻለች። ከዛም ፍቅር መተሳሰብና አንድነት ወደ ሰርግ አድርጎ ለዛውም ድል ባለ ሰርግ በጣም ብዙ ሚሊዮን ብሮች የወጡበት የኢትዮጵያ ሕዝብን ሙሉ በሙሉ ያነጋገረና ያስደነቀ ሰርግ ከ2 ዓመታት ጊዜ በኋላ ግን መዝለቅ አልቻለም ነበር። ትዳሩ ፈረሰ። መቅደስ ጸጋዬ ከባለቤቷ ጋር ስትጋባ እድሜዋ 30 ያለፈ በመሆኑና ከ2 ዓመት በኋላ ምንም አይነት ልጅ አለማፍራታቸው የተለያዩበት ምክንያት መቅደስ ጸጋዬ ልጅ መውለድ ባለመቻሏ ነው እየተባለ መታማት ጀመረች። ፍቹ ከተጠናቀቀ በኋላ የመቅደስ ጸጋዬ ባለቤት ታዋቂ እንዲሁም ደግሞ ምንም አይነት ሶሻል ሚዲያ የማይጠቀም ሰው በመሆኑ ወሬውና አሉባልታውን ወደ ጎን ትቶ ምንም እንዳልተፈጠረ ኑሮውን መኖር ሲጀምር ለአርቲስት መቅደስ ጸጋዬ ግን ነገሩ በተቃራኒ ሆኖባታል። ብዙ አሉባልታዎችና ወሬዎችም ይደርሷት ነበር። ነገሩን ለተወሰኑ ወራት በዝምታ ያለፈችው አርቲስቷ ከወራት በኋላ ግን ወደ ሚዲያ በመውጣት በመፋታቷ ምክንያት የደረሰባትን ማህበራዊና ስነ ልቦናዊ ጉዳት በመግለጽ ለምን ግን ሰዎች እኔን አይተውኝም? ለምን ህይወቴን አርፌ መኖር አልችልም? እናንተም የራሳችሁ ህይወት አላችሁ እኮ ለምን የራሳችሁን ህይወት አትኖሩም? በማለት በምሬትና እጅግ በጣም በጥልቅ ሐዘን የተሰማት መከፋት ገልጻለች። ከዛው ጋር አያይዛም የተፋቱበትን ምክንያት ተናገረች። ብዙ ሰዎች እንዳሉት መቅደስ ጸጋዬ የመውለድ ችግር ኖሮባት ወይም ደግሞ አንዳንድ ሰዎች እንደገለጹት ደግሞ ባለቤቷ ማግጦባት ሳይሆን የተለያዩት መግባባት ስላልቻሉ ነው። መቅደስ ጸጋዬ እንደገለጸችው ከአንድ ሰው ጋር በትዳር ለመኖር የተለያዩ የሚያስፈልጉ ነገሮች እንዲሁም ደግሞ ሲለያይ የሚለያይባቸው ምክንያቶች ይኖራሉ። እኛም ደግሞ በቤታችን እንደ ባለትዳር ተግባብተንና ተስማምተን መኖር አልቻልንም። በዚህ ምክንያት ትዳራችን ለመፍታት ተገደናል ስትልም ምላሿን ገልጻለች። ምንም እንኳን መቅደስ ጸጋዬ ያን የመሰለ በሚሊዮኖች የሚቆጠሩ ብሮች የፈሰሱበት ሰርግ በመለየት ብትቋጨውም ከዛ በኋላ ግን አንድ ሰው አግብታ ባሏ የፈታት የመውለድ ችግር ስላለባት ነው ስትባል ስትታማ የነበረችው መቅደስ ጸጋዬ መንታ ልጅ ወለደች። መቅደስ ጸጋዬ እንባ እየተናነቃት ብዙ ሰዎች ብዙ ነገር ቢሉኝም ቢያሙኝም ማናት መውለድ አትችልም በቅሎናት እንኳን ቢሉኝም ፈጣሪ ግን ይባስ ብሎ መንታ ልጆችን በመስጠት ጠላቶችን አሳፈራቸው በማለት እንባ እየተናነቃት ሀሳቧን ገልጻለች። ፈጣሪዋንም አመስግናለች። የትዳር ህይወቷንም እንደ ድሮ ህይወቷ በአደባባይ ከማስጣት ተቆጥባ
ፕራይቬት አድርጋ ደበቅ ሸፈን በማድረግ ኑሮዋን በሰላም ተረጋግታ እየኖረች ትገኛለች። 10ኛ ነዋይ ደበበና ባለቤቱ። ነዋይ ደበበ ቆየት ካሉ ታዋቂ ዝነኛና ተወዳጅ ሙዚቀኞች መካከል አንዱ ሲሆን የሚወዳትን ሚስቱን ያገባ እንዲሁም ደግሞ ቆንጆ ሚስት ነበረችው። ለባለቤቱም ብዙ ዘፈኖችን የዘፈነላት ሲሆን በተለይም ደግሞ አሜን የሚለው ዘፈኑ ለባለቤቱ ያለውን ጥልቅ ፍቅር የገለጸበት ዜማ ነው። ለአመታት አብረው ኖረው 2 ልጆችን ካፈሩ በኋላ አንዳንድ ችግሮች መፈጠር ጀመሩ። የሚሆነው የነዋይ ደበበ ባለቤት ነጋዴ ስለነበረች የተለያዩ እቃዎችን ለማምጣት ከሀገር ውጭ ትወጣ ነበረ። ስራዋ ማዕከል ያደረገው ከኢትዮጵያ ወደ ሀገር ውጪ በመንቀሳቀስ ሲሆን አንድ ቀን ግን ከሀገር በወጣችበት አልተመለሰችም ነበር። ይህም ከሆነ በኋላ ቀናት፣ ሳምንታት፣ ወራት እንዲሁም ደግሞ አመታት መቆጠር ጀመሩ። ከዚህም በኋላ የነዋይ ደበበ ጓደኞችና ቤተሰቦች ጥያቄ ፈጠረባቸውና ለምንድነው ባለቤትህ የማትመለሰው? ከሄደችበት የንግድ ሀገር አትመለስም ወይ ብለው ይጠይቁታል። በዚህም አጋጣሚ በሁለቱ መካከል የተፈጠረውን አንዳንድ አለመግባባቶች ይነግራቸዋል። የተፈጠረው እንዲህ ነው። እንደ አብዛኞቹ አርቲስቶች ነዋይ ደበበም ከኢትዮጵያ ውጪ የመኖር ፍላጎት አልነበረውም ነበር። ነገር ግን ባለቤቱ አሜሪካ ሀገር መኖር ስለምትፈልግ በጊዜው ስራዋንና ልጆቿን ወደ ሀገር አሜሪካ ማዕከል በማድረግ ኑሮዋን ጀመረች። ከዛም ነዋይ ደበበ ሀገሩን ለቆ ይመጣል ብላ ለማሳመን ለአመታት ሞከረች። ነዋይ ደበበ ግን ሀሳቡን አልቀየረም ነበር። ከዛም ነዋይ ደበበ ለቤተሰቦቹና ለዘመዶቹ ሌላ የተፈጠረ ችግር እንደሌለ ነገር ግን ቀላል እንደሆነና በቅርቡም ሁሉም ነገር እንደሚስተካከል ለቤተሰቦቹ ካሳመናቸው በኋላ የተወሰኑ አመታትን ብቻውን ኖረ። አሁንም ምንም አይነት መፍትሄ አልነበረም። አመታቶች ተቆጥረው 10 አመት ሙሉ ብቻውን ኖረ። ነገር ግን በስተመጨረሻ ነዋይ ደበበ የራሱን የሆነ ውሳኔ መወሰን ነበረበትና ለባለቤቱ ለአይዳ እንዲህ ሲል መልእክት አስተላለፈላት። 10 አመት ሙሉ በታማኝነትና በጽናት ጠብቄሻለሁ። ወደ ኢትዮጵያ ብትመለሽና አብረን ብንኖር ልጆቻችንም አብረን ብናሳድግ በጣም ደስ ይለኝ ነበር። እንደምወድሽም ታውቂያለሽ። ነገር ግን የብቸኝነት ህይወት ሰልችቶኛል። ስለዚህም አሁን ለመጨረሻ ጊዜ የማትመለሽና አብረን የማንኖር ከሆነ ላገባ ነው የሚል መልእክት ይልክላታል። ባለቤቱ አይዳም የተላከላትን መልእክት ከሰማች በኋላ ሀሳቧን አልቀየረችም ነበር። ስለዚህም አሜሪካን ሀገር ትቶ ወደ ኢትዮጵያ ሄዶ የመኖር ምንም አይነት ፍላጎት እንደሌላት ደጋግማ ነገረችው። ከዛም የፈለገውን አይነት ውሳኔ መወሰንም እንደሚችል ነገረችው። ድምፃዊ ነዋይ ደበበም ከ10 አመታት በኋላ አገባ፣ ወለደ። ኢትዮጵያ ውስጥም የተረጋጋ ህይወትን መኖር ጀመረ። ሁለተኛ ትዳሩን ግን እንደ መጀመሪያው ትዳሩ አደባባይ ላይ አላሰጣውም ነበር። ሁሉንም ነገር በሚስጥር አድርጎ ደበቅ አድርጎ ህይወቱን መኖሩን ቀጥሏል። እነዚህ ጥንዶች ከ2 አመታት በፊትም የሰይፉ ፋንታሁን ሾው ላይ ቀርበው ባደረጉት ቃለ ምልልስ ላይ ሁለቱ የተለያዩት በመካከላቸው ምንም አይነት ችግር ወይም አለመግባባት ኖሮ ሳይሆን በመኖሪያ ቦታ ችግር ብቻ መሆኑን ድጋሚ ገልጸዋል። አሁንም ቢሆን እነዚህ ጥንዶች ሁለቱም የየራሳቸውን ህይወት እየኖሩ ልጆቻቸውን ግን በጋራና በፍቅር እየተመካከሩና እየተነጋገሩ እያሳደጉ ይገኛሉ። እንደሚታወቀው እኛ ሀገር ውስጥ ብዙ ጊዜ ባልና ሚስት ሲለያዩ መጣላት፣ መሰዳደብ ከዚያም አልፎ አንዳንዴ መደባደብ፣ አምባጓሮ መፍጠርና አንዱ ያንዱን ውድቀት መመኘት የተለመደ ነገር ቢሆንም እነዚህ ሁለቱ ጥንዶች ግን ከተለያዩም በኋላ ልጆቻቸውን በፍቅር በማሳደግ በመከባበርና በመተሳሰብ ለብዙ ሰዎች ምሳሌ መሆን የሚችሉ የተማሩና ዘመናዊ ሰዎች ናቸው። እናም የጆይ ኢንተርቴይንመንት ቤተሰቦች አሁን ካቀረብንላችሁ ብዙ የፍቺ ታሪኮች በመማር እናንተም ለግል ህይወታችሁ የተሻለውንና ጥሩ ነው የምትሉትን ውሳኔ ተጠንቅቃችሁ እንደምትወስኑ ተስፋ እናደርጋለን። ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።